የእውነት ህልምህን መኖር ትፈልጋለህ? እንደዛ ከሆነ እነዚህ ነገሮች አድርግ። አንደኛው ራስህን ቢዚ አድርግ። በምን ካልክ በስራ፣ መጽሐፍ በማንበብ፣ የተለያዩ አስተማሪና አንተን በፍጥነት ሊቀይሩ በሚችሉ ነገሮች ላይ የነገ ዕጣ ፈንታህን በማይወስኑና ነገ የተሻለ እንድትኖር በማያደርጉ ነገሮች ላይ በፍጹም ሽርፍራፊ ሰከንድ እንዳታጠፋ። ህልምህና ስራ ላይ ብቻ ትኩረት አድርገህ ስራ። ነገ በሚገባ ታተርፍበታለህ። ሁለተኛ፣ ጊዜህን ተጠቀምበት። አሁን ማድረግ፣ አሁን መሆን፣ አሁን መኖር ባለብህ ነገር ላይ በይሉኝታ ራስህንና ጊዜህን አትጣ። ይህን ባደርግ ሰው ምን ይለኛል፣ እንደዚህ ብኖር ሰዎች ይደሰቱብኝ ይሆን በማለት እባክህ ጊዜህን አትግደል። አሁኑኑ መኖር ያለብህን ነገር ጊዜን ተጠቅመ ኑር። ጊዜን ተጠቅመ ስራ። ደስተኛ ሆነ ስራ። ጠንክር፣ በርታ። ሶስተኛውና የመጨረሻው ተግባሪ እንጂ ተናጋሪ አትሁን። ሁሉም ነገር በዝምታ አድርገው። የምታስበውን፣ የምታልመውን፣ መሆን የምትፈልገውን፣ እየሆንክ ያለኸውንና የመሳሰሉትን ስላንተ ቀላልና ጥቃቅን የሚመስሉ ነገሮችን ሁሉ በዝምታ አድርግ። ለሰዎች ብዙ አታውራ። ብዙ ባወራ ቁጥር የምታደርገው ወይም የምትሰራው ነገር ላለመሆን በጣም ቅርብ ስለሆነ